ሰላም ጤና ይስጥልኝ ክብራትና ክብራን የፎረስት ሚዲያ ተከታታዮች እንደምን አላችሁ? በየዕለቱ አዳዲስና ወቅታዊ መረጃዎችን እያደረስናችሁ እንገኛለን። እናንተም ቪዲዮዎቻችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ ከልብ አድርገን እናመሰግናለን። ወደ ዛሬ ወዳዘጋጀንላችሁ መረጃዎች እናልፋለን። በኢትዮጵያ አየር መንገድ በብድር ጉዞ የሚያደርጉበት መንገድ አመቻቸም። የኢትዮጵያ አየር መንገድና ኳንታም ቴክኖሎጂ አክሲዮን ማህበር ሚልኪ ዲጂታል የብድር አገልግሎትን በመጠቀም በአሁን ይብረሩ በኋላ ይክፈሉ ወይም በእንግሊዝኛው ፍላይ ናው ፔይ ላተር መርሃ ግብር አብሮ ለመስራት የመግባቢያ ስምምነት ተፈራርመዋል። ኦሮሚያ ባንክ ሀገራችን የያዘችውን የዲጂታል ኢትዮጵያ መሪ ዕቅድ ለመደገፍና የዲጂታል ግብይቱን ተደራሽነት ለማስፋት ከኳንተም ቴክኖሎጂ ጋር በትብብር የበለጸገውን ሚልኪ ዲጂታል የብድር አገልግሎት መተግበሪያን በመጠቀም ለተለያዩ የህብረተሰብ ክፍሎች ዘርፈ ብዙ አገልግሎቶችን እየሰጠ ይገኛል። ኦሮሚያ ባንክ ከሁለቱ ተቋማት ጋር በጋራ ከተስማማባቸው ጉዳዮች አንዱ ባንኩ በቅርቡ ስራ ላይ የዋለውን ሚልኪ ዲጂታል የብድር አገልግሎት መተግበሪያ በመጠቀም የኢትዮጵያ አየር መንገድ ደንበኞች ገንዘብ ቢያጥራቸው ያለምንም ማስያዣና ዋስትና በሚልኪ ተበድረው የበረራ ትኬት በመቁረጥ ከበረሩና ጉዳያቸውን ከፈጸሙ በኋላ ተረጋግተው የሚከፍሉበት አይነተኛ አማራጭ አመቻችቷል። አሁን ይብረሩ በኋላ ይክፈሉ የተሰኘው መርሃ ግብር የኢትዮጵያ አየር መንገድ ደንበኞች ጊዜያዊ የገንዘብ እጥረት ሳያሳስባቸው ሚልኪ መተግበሪያን በመጠቀም የአየር ትኬታቸውን በመቁረጥ ሀገር አቀፍ ሆነ ዓለም አቀፍ በረራዎችን ካከናወኑና ጉዳያቸውን ከፈጸሙ በኋላ ስራቸውን እየሰሩ እንዲከፍሉ እድል ይፈጥርላቸዋል። የሶስቱ ተቋማት ስትራቴጂካዊ አጋርነት የጥሬ ገንዘብ ዝውውርን በመቀነስ የሀገራችንን ዲጂታላይዜሽን ጉዞ ከማዘመንና የፋይናንስ አካታችነትን ከመደገፍ በተጨማሪ የዜጎችን ዘርፈ ብዙ እንቅስቃሴ በእጅጉ ያሳልጣል ተብሎም ይታመናል። ኦሮሚያ ባንክ የኢትዮጵያ አየር መንገድና ኳንተም ቴክኖሎጂ አክሲዮን ማህበር ሚልኪ ዲጂታል የብድር አገልግሎትን በመጠቀም በአሁን ይብረሩ በኋላ ይክፈሉ ወይም ፍላይ ናው ፔይ ላተር መርሃ ግብር አብሮ ለመስራት የመግባቢያ ስምምነት ተፈራርመዋል። ኦሮሚያ ባንክ ከሁለቱ ተቋማት ጋር በጋራ ከተስማማባቸው ጉዳዮች አንዱ ባንኩ በቅርቡ ስራ ላይ ያዋለውን ሚልኪ ዲጂታል የብድር አገልግሎት መተግበሪያ በመጠቀም የኢትዮጵያ አየር መንገደኞች ገንዘብ ቢያጥራቸው ያለምንም ማስያዣና ዋስትና በሚልኪ ተበድረው የበረራ ትኬት በመቁረጥ ከበረሩና ጉዳያቸውን ከፈጸሙ በኋላ ተረጋግተው የሚከፍሉበት አይነተኛ አማራጭ አመቻችቷል። የሶስቱ ተቋማት ስትራቴጂካዊ አጋርነት የጥሬ ገንዘብ ዝውውርን በመቀነስ የሀገራችንን ዲጂታላይዜሽን ጉዞ ከማዘመንና የፋይናንስ አካታችነትን ከመደገፍ በተጨማሪ የዜጎችን ዘርፈ ብዙ እንቅስቃሴ በእጅጉ ያሳልጣል ተብሎ እንደሚታመን ተነግሯል። በህዝብ ቁጥር መጨመር ምክንያት ኢትዮጵያ ለ67 ሚሊዮን አዳዲስ ሰራተኞች የሥራ ዕድል ማዘጋጀት አለባት ተባለ። በኢትዮጵያ እየጨመረ በመጣው የኢትዮጵያ ህዝብ ቁጥር ምክንያት በመጪዎቹ ዓመታት ለ67 ሚሊዮን የሚሆኑ አዳዲስ ሰራተኞች የሥራ ዕድል ለመፍጠር ግዴታ እንደሚኖርባት አዲሱ የዓለም ባንክ መረጃ አመላክቷል። ይህም በአፍሪካ ከሰሃራ በታች ካሉ ሀገራት ከናይጄሪያና ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ ኢትዮጵያን በሶስተኛ ደረጃ እንድትቀመጥ የሚያደርግ ከፍተኛ ፈተና ነው። የዓለም ባንክ በሰጠው መረጃ መሰረት በኢትዮጵያ በተለይም እንደ አውሮፓውያን አቆጣጠር እስከ 2050 ዓመተ ምህረት ድረስ በ15 እስከ 64 ዓመት የዕድሜ ክልል ውስጥ የሚገኘው የሥራ ዕድሜ ህዝብ ቁጥር እድገት እጅግ ፈጣን ከመሆኑ የተነሳ ይህን ዕድል ያህል ተጨማሪ የሥራ ዕድልን መፍጠር ይጠይቃል። ተቋሙ የዚህን ፈተና መክበድ ምክንያት ሲያብራራ የኢኮኖሚ እንቅስቃሴው አጥጋቢ አለመሆንና ፈጣን የህዝብ ቁጥር መጨመር መሆኑን አክሏል። ኢትዮጵያ ከናይጄሪያ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከታንዛኒያና ከዩጋንዳ ጋር በመሆን በአፍሪካ ከሰሃራ በታች ከሚጠበቀው አጠቃላይ የሥራ ዕድል ፈተና ግማሽ ያህሉን የሚሸፍኑ አምስቱ ሀገራት ውስጥ አንዷ ነች ተብሏል። የዓለም ባንክ ሪፖርት እንደሚያመለክተው
አፍሪካም ከሳራ በታች ባሉ ሀገራት ለያደገው ህዝቧ የሚፈልገውን ያህል ቋሚ ደሞዝ የሚያስገኝ ስራ ለመፍጠርም እየተቸገረች ነው። ይህም ወደ ከፍተኛ የችሎት በታች መስራት፣ ያለ ፍላጎት በግል ስራ መተዳደርና መደበኛ ባልሆነም የስራ ዘርፍ መመደብ ምክንያት ሆኗል ሲል አስታውቋል። ግጭቶች የ10 ዓመቱን የልማት ዕቅድ ፋይዳው እንዲያንስ እያደረጉት መሆኑን ጥናት አመለከተ። ኢትዮጵያ ውስጥ እየተካሄደ የሚገኙ ግጭቶች የ10 ዓመቱን የልማት ዕቅድ ፋይዳው እንዲያንስ እያደረጉት መሆኑን የኢትዮጵያ ኢኮኖሚክ አሶሲዬሽን ጥናት አመላክቷል። በተጨማሪም በሀገሪቱ ውስጥ የሚካሄደው ግጭት ምርትና ምርታማነት እንዲቀንስ፣ ማክሮ ኢኮኖሚው እንዳይረጋጋና የሀገሪቱ ጥቅል ኢኮኖሚ በሚጠበቅበት ደረጃ እንዳያድግ በማድረግ በከፋ ድህነት ውስጥ የሚኖረውን የህብረተሰብ ክፍል እንዲጨምር እያደረገው መሆኑንም ጥናቱ አመላክቷል። በጎርጎሮሳውያኑ አቆጣጠር ከ2001 እስከ 2023 ባሉት 22 ዓመታት ኢትዮጵያ ውስጥ የነበረውን አጠቃላይ ኢኮኖሚው መዋቅርና የእድገት ሂደት የገመገመው የኢትዮጵያ ኢኮኖሚክ አሶሲዬሽን የ2025 የኢትዮጵያ ኢኮኖሚ ጥናት በዓለም ከፈጣኖቹ የኢኮኖሚ እድገቶች አንዱ የነበረው የኢትዮጵያ ኢኮኖሚ ከ2016 ጀምሮ ግን ጠቅላላ የሀገር ውስጥ ምርቱና ጠቅላላ የሀገር ውስጥ ምርት የነፍስ ወከፍ ድርሻ እድገት እየቀነሰ መምጣቱን ገልጿል። የሀገሪቱ የማምረት አቅምም እስከ 2019 እያደገ መጥቶ የነበረ ቢሆንም ከዚያ ወዲህ ግን ባለበት መቆሙንና በአቅርቦትና በፍላጎቱ መካከል ያለው ክፍተትም በዚያው ልክ እየሰፋ መምጣቱን የጠቆመው ጥናቱ ይህም የዋጋ ግሽበቱን በከፍተኛ ደረጃ እንዲጨምር ማድረጉን ይገልጻል። በዚህም በአቅርቦትና ፍላጎት መካከል በተፈጠረው ሰፊ ልዩነት የተነሳ የተፈጠረው ከፍተኛ የዋጋ ግሽበት ለማክሮ ኢኮኖሚው አለመረጋጋት ዋነኛው መንስኤ ቢሆንም በሀገሪቱ ውስጥ የሚካሄዱ ግጭቶች ምርትና ምርታማነት እንዲቀንስ፣ የሀገሪቱ ጥቅል ኢኮኖሚ በሚጠበቅበት ደረጃ እንዳያድግና ማክሮ ኢኮኖሚው እንዳይረጋጋ በማድረግ የሀገሪቱን የበለጠ ችግር ውስጥ እየከተቱት መሆናቸውን አመላክቷል። የሀገሪቱ ብሔራዊ የድህነት ምጣኔ በ2018 በ2019 ከነበረበት 30.9 በመቶ በ2021 እስከ በ2022 ወደ 26.1 በመቶ ዝቅ ያለ ቢሆንም አሁንም ቢሆን በ2015 እና በ2016 ከነበረበት 24 በመቶ የበለጠ ሆኖ በመቀጠል ላይ መሆኑና ከዚህም እየጨመረ የመሄድ እድሉ እየሰፋ መሆኑን ያመላክታል። ይህም አሁንም ቢሆን ድህነት መጠኑ እየጨመረ እንዲሄድና በተለይም በከፋ ድህነት ውስጥ የሚኖረው የህብረተሰብ ክፍል ቁጥሩ እንዲጨምርና ኑሮም ከምን ጊዜውም በላይ አስቸጋሪ እንዲሆን አድርጎታል። በዚህም የተነሳ ኢትዮጵያ ውስጥ እየተካሄዱ የሚገኙ ግጭቶች ለማክሮ ኢኮኖሚው አለመረጋጋትና ለከፋ ድህነት መጨመር በሀገሪቱ ከጊዜ ወደ ጊዜ እየተባባሰ ለመጣው የኑሮ ውድነት አባባሽ መንስኤዎች ከመሆናቸው በተጨማሪ የ10 ዓመቱን የልማት ዕቅድ ፋይዳው እንዲያንስ እያደረጉት መሆናቸውን ጥናቱ አመላክቷል። በመጨረሻም ከዓለም አቀፍ ወዳገኘነው አንድ መረጃ እናካፍላችሁ። የቀድሞው ሊቢያው ፕሬዝዳንት መሐመድ ጋዳፊ በአሜሪካ ሴራ ፖለቲካ በኔቶ ጦር የተገደለበት 16 ምክንያቶችን ይፋ ወጥቷል። አንደኛው የሊቢያ ዜጎች የመብራት ቢል አይከፍሉም፣ መብራት አገልግሎት ከመንግስትም በነፃ ያገኛሉ። ሁለተኛው ሊቢያውያን ከባንክ ብድር ሲቀበሉ ከወለድ ነፃ አገልግሎት እንዲሆንም ይደረግላቸዋል። ሶስተኛ በሊቢያ መኖሪያ ቤት እንደ ሰብአዊ መብት ይቆጠራል፣ በነፃም ይሰጣል። የመሐመድ ጋዳፊ ቤተሰቦች የመኖሪያ ቤት የሚያገኙት የሀገሪቱ ዜጎች ቀድሞ ካገኙ በኋላ ነው መኖሪያ ቤት የሚሰጣቸው። የጋዳፊ እናትና አባት በክራይ ቤት እያሉ ነበር የሞቱት። ምክንያቱም ሌሎች ሊቢያውያን ቤት እስኪያገኙ ድረስ የጋዳፊ ቤተሰቦች እንዲሁም ዘመዶች ቤት እንዲያገኙ አይፈቀድም፣ መጠበቅም አለባቸው። አራተኛ ለመጀመሪያ ጊዜ ጋብቻ የሚፈጽሙት ጥንዶች $60,000 ይሰጣቸዋል።
ይህም ቤት እንዲገዛና ሕይወታቸውን ከጥገኝነት ተላቀው እንዲጀምሩም ይረዳቸዋል። አምስተኛ ላይ የተቀመጠው የትምህርትና የሕክምና ወጪ ለሁሉም ዜጎች በመንግስት ይሸፈናል። ከመሐመድ ጋዳፊ በፊት በሀገሪቱ የተማረ ሰው ብዛት 25% በመቶ ነበረ። በመሐመድ ጋዳፊ ጊዜ የተማረ ሰው ብዛት ወደ 83% በመቶ ተሸጋግሯል። ስድስተኛ በሊቢያውያን በግብርና ዘርፍ ኢንቨስትመንት ከፈለጉ የእርሻ መሬት፣ ምርጥ ዘር፣ ማዳበሪያ፣ ቤት፣ የእርባታ እንስሳትና እንዲሁም ትራክተርና መሰል ለእርሻ ሥራ አስፈላጊ ግብዓቶችን መንግሥት በነፃ ያቀርብላቸዋል። ሰባተኛ ሊቢያውያን ትምህርትና ሕክምና በቀላሉ ለማግኘት በማይችሉበት ቦታ ከሆኑ ከዛ አካባቢ ወደ ፈለጉበት ሌላ ቦታ ሄደው እንዲማሩና እንዲታከሙ ይደረጋል። በሄዱበት ቦታ መኪና መንግሥት እንደፈለጉ እንደጠቆሙ ይሰጣቸዋል። ከዚህም በተጨማሪ በየወሩ ደግሞ $2300 ክፍያ ያገኛሉ። ስምንተኛው በጋዳፊ ዘመን መኪና ለመግዛት የሚፈልግ ሊቢያዊ ዜጋው 50% ቅናሽ ይደረግለታል። ዘጠነኛ በጋዳፊ አስተዳደር ጊዜ 1 ሊትር ነዳጅ በሊቢያ $0.14 ይሸጣል። አስረኛ ሊቢያ የውጭ አገር ብድር ወይም ዕዳ የለባትም። በመንግስት ካዝና $150 ቢሊዮን ነበረ። ከጋዳፊ ሞት በኋላ የዓለም ባንክ ወረሰው። 11ኛ አዲስ የተመረቀ ሰው በተማረበት መስክ ሥራ እስኪገኝለት ድረስ ደሞዝ ይከፈላል። ደሞዙን እየበላ ሥራ ይፈልጋል። 12ኛ ሊቢያ የነዳጅ አገር ነች። መንግስት ነዳጅ ሲሸጥ ለሁሉም ሊቢያ ዜጎች በአካውንታቸው ከተሸጠው ነዳጅ ገንዘብ በፐርሰንት ይገባላቸዋል። 13ኛ አንዲት እናት ስትወልድ ለራሷና ለልጇ መንከባከቢያ የሚሆን ገንዘብ $5000 ይሰጣታል። 14ኛ በፍሬ ሲቆጠር 40 ዳቦ $0.15 ነው የሚሸጠው። 15ኛ በመሐመድ ጋዳፊ ጊዜ በዲግሪ ከዩኒቨርሲቲ የተመረቀው ማንኛውም ዜጎች 25% ደርሶ ነበር። 16ኛ መሐመድ ጋዳፊ በዓለማችን ትልቁ የመስኖ ፕሮጀክት ቀርጾ ነበረ። በሀገሪቱ በረሃማ አካባቢዎች እንዲጠቀሙ የታቀደ ሲሆን ስሙ ደግሞ ግሬት ማን ሜድ ሪቨር ፕሮጀክት ይባላል። ክቡራትና ክቡራን የፎረስት ሚዲያ ተከታታዮቻችን የመጨረሻው መረጃችን ብዙዎቹን እያነጋገረ ነው። መቼም የቀድሞው ሊቢያ ፕሬዝዳንት መሐመድ ጋዳፊ በአሜሪካ ሴራ ፖለቲካ በኔቶ ጦር የተገደለበት 16 ምክንያቶቹ ብዙዎችን እያነጋገረ ስለሆነ ነው ይህንን መረጃ ያካፈልናችሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የቀድሞው ሊቢያ ፕሬዝዳንት መሐመድ ጋዳፊ የሰራቸው ስራዎች የሚያስገርሙ ናቸው። እንግዲህ እየተደረገ የነበረው እንቅስቃሴ አሁንም ድረስ በዓለም አቀፍ መገናኛ ብዙሃን አነጋጋሪነቱ ቀጥሏል ማለት ነው። በዚህ ጉዳይ ላይ ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ ብጽፉልን የምንቀበላችሁ ይሆናል። አድማጭ ተመልካቾቻችን ፎረስት ሚዲያ በየዕለቱ የሚያቀርበው የዕለቱ መረጃዎቻችን ይህንን ይመስላሉ። ስለተከታተላችሁን ከልብ አድርገን እናመሰግናለን። ሀሳብ አስተያየት የሚኖራችሁ ከሆነ በተለያዩ መረጃዎቻችን ላይ ከስር በሚገኘው ኮሜንታችን ላይ ብትጽፉልን በአክብሮት እንቀበላለን። ላይክ እና ሼር እንዲሁም ደግሞ ደውሏን በመጫን ሰብስክራይብ እያደረጋችሁ አጋርነታችሁን እንድታሳዩን በአክብሮት ሁልጊዜም የምጠይቃችሁ ከአዲስ አበባ ጋዜጠኛ ተስፋዬ ገብረ ማርያም ነኝ። ስለነበረን ቆይታ እያመሰገንኳችሁ በዚሁ ሰናበታችኋለሁ። በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ።